ተንኮሱ አንተ ድሮ ጀግና ነበርካ ምን ነገርሽ አዎ እንዴ ድሮ ምን መሰለሽ እንግዲህ እሺ እንትን ነው በቃ እኔ ጠብ ወዳለሁ እሺ ከዛ ኳስ ሜዳ ሲሄድ ራሱ ኳሱን ሳኔ ሰው ነው የምጠርዘው ጎል ውስጥ ሰው ገታለሁ ኧረ እባክህ እኔን አታልለው ይመጣል አይደል ኳሱን ትቼ እሱ ጠርዛለሁ እሺ የጎል መረብ ውስጥ ስከት ጎል የገባ መስላችኋል ሰዎች ኳሱን ሳያዩ አንተ ሰው እየጠረስክ ጎል ታስገባ ጎል የሆነ ጊዜ ተናደርኩ ሁለት ጎል ሲያስገቡብኝ ተናድጄ 11ዱንም ከተትኩ ጎል ውስጥ ጠረስኩ በቃ ዝም ብዬ ታው ተንኮሰዋሉ እየለመኑ ከዛ ዞር ብዬ ሳይ ተመልካቹ የለም ስታዲየም ባዶ አረግ ወጥ ፈሩ ከዛ በሄሊኮፕተር መጡ እንግዲህ እሺ እኔ ንዴት እንግዲህ ታቋለሽ ስሜት ውስጥ ነው የምትገቢው ዘለልኩና ሄሊኮፕተሩ ራሱ በቃ ዝም ብዬ ተናደርኩ እንደዚህ ዘልዬ ጎትቼ መሬት ላይ በተንከው ከዛ የወደቁ ሰዎች ይቅርታ ጠየቁ ጭራሽ ኩርቴን ገዝቻለሁ ዘይት ይቀረኝ የኔው ጎድ ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው እዚህ ሸቆሮ ባሪያ ጋር ምን እያረክ ነው ምንድን እያረክ ነው እቃጠብ አላልኩህም ወይ አንቺ ምንድነው እኮ አንድ ፍሬ ልጅ ነው አንተ እናቴ ዱባይ ነው የምትኖር አላልከኝ የምን ዱባይ ነው የኔ ሀገር ዱር ቤቴ መኪና ሲልህም መኪና የመኪና ጎማ አለው ሱቅ ስልከው ምናምን እሱን እየነዳ ምናምን ነው እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ ገላ ላጥብ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣ ሲታይ ትልቅ ሰው ምናምን ይመስላል እኮ በጣም አንድ ፍሬ ገና አልተገረዘም እኮ ገላውን ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ አንቺ እኮ 62 አመትሽ እኮ ነው ከዚህ ካንድ ፍሬ ምን እያረግሽ ጉትተኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ ዋው ተንኮሱ ስራ ጀመረ ንግድ ደስ ጀመረ ይላል እንቁላሉ ስንት ነው እንቁላል አንዱ 20 ነው ቆይ ግማሽ ልስጥሽ ላንቺ ኧረ ተው እንደዛ አይሸጥም ያ10 ልስጥሽ ተው በቃ ጎመኑን ስጠኝ ጎመን ስንት ነው እሱ እንደዚህ ስለማይሸጠው ያው ለቁጠባ በቅጠሉ ነው እሺ ተው ሽንኩርቱን ስጠኝ አልፈልግም እኔ በቅጠል ልስጥሽ አትላጣው አልፈልግም ይሄ ያ10 ነው ተው አልፈልግም ልስጥሽ አይ መርቃት ያ15 አልፈልግም አሰማም እንደ ሽንኩርት ስጠኝ እሺ ሽንኩርትሽ ስንት ልስጥሽ እንዳለ ስንት ነው እንዳለ ይሄ እንዳለ መደቡ በቃ አንቺ በ750 ወሰጂው ምን 750 7 ብር 50 ነው 750 ኧረ ተው ምንድነው አንተ መስጠት አይደል እንደ ወጣኸው እንደ ላተርፋ አይደል በመቶ ነው የገዛው ውጤትሽ ከባለፈው ለውጥ የለውም መድኃኒትሽን በአግባቡ እየወሰድሽ አይደለም እንዴ ምን ማለት ነው ከበሽታው ጋር አብሬ መኖር የምፈልግ ይመስላል እንዴ የአስም መድኃኒትሽን በአግባቡ እየወሰድሽ አይደለም ወይ ለምን ነው ማለስደው ለነገሩ ድሮም አንተ እንደወስደው አትፈልግም ሳልወስደው ቀርቼ እንድታመን ታመሜ እንድሞት ከሞትኩ በኋላ አንተ ሌላ ሚስት ልታገባ ማለት ነው ኧረ ድብና አድርጌ ነው የምወስደው እስቲ እንዴት ነው የአስም መድኃኒትሽን የምትወስጂው ሌላ ሰው እንደሚወስደው ነው የምወስደው ተናንቀናል እኮ ላይ ቆይ ላሳይሽ ይሄንን አይደል ያስስከለኝ እንዴ ነው የምወስደው ይሄው ሌላ ሰው እንደሚወስደው ወስደው ካሶንጎ ወይኔ አሉቦቦ እኔ ምንሽ ነሽ ጉድ አልሰማሽም ዛሬ ኧረ ምንም አልሰማሁም ባለፈው ተቃቅፈው ሲሄዱ ባልና ሚስት አንድ ሲገቡት እዚህ እሺ ተደባደቡ ምን ነው በጣም ያሳዝን መታቸው በደንብ እሱ ኧረ እባክህ እኔ እንደዚህ ጉልበት ያላት መሰለች እሺ ስትመታኛ ጮህ ሰምተን እሺ ስንሄድ አንድ እንደዚህ በቃ እንደዚህ በጥፊ ስትል ውጪ የሆነ ባርሜሊቃ ተሰብስበዋል አይደል እዛ ስር ከተተችው ወይ ጉድ እኔና አንድ ሰውዬ መጣ ጎትተን በግድ እሱን ስናወጣ እሺ በቃ ራሱን አላወቀም ቶሎ ኧረ እባክህ እውነት ከዛ እንደምንም አባብለን ራሱ እንዲያቃርግ ነው ኧረ እባክህ ከዛ እኔ ያው እንግዲህ ሞታል ብዬ ወጣውና 20 ብር አልነበረኝም ትላንት እሺ ጁስ ገዛው
ገዝቼ ስሄድ ምን ለምን ገዛ አለችኝ። ለምን ገዛ ብላ እንደዚህ ስትመታን እንትኑ ጋጋጭ። ወይ ጉድ! አንተ ምን መሀል አስገባ? ኧረ በስመ አብ! ስታጋጭኝ እንግዲህ እንደምንም አይነት ትንሽ ተከፈተ በራየውና ውጭ መጣሁ። አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል? እንደሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያደረኩ ምን ትታገል? ኧረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ። እሺ እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ ሀብታም ነኝ። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት፣ ሁለተኛ እሱ ጋር እንዳታዋሪ አባቴ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። ጥሩ ልጅ ነው። በጣም የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ እሺ ቻው ቻው አልኳት። ሄሎ ዘጋችሁ ሳትወሉ ሰው ተለይ ሰው ፍቅር ብሬ ነበር የምዘጋው። ዘግተው ነው እንትን ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ ምንድን ነው አሰማም እንዴ ስጠራክ? ለምንድን ነው ሽንት ቤቱ እንዳለ የምትጠቀሙት? ጉርጓዱ አይታያችሁም እንዴ? አንተን እኮ ነው የማናግረው። አሰማም ወይ ጉዴ! ዛሬ ደግሞ ምን እየሆንክ ነው? ተናገር እንጂ። ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ ያ የበላሁትን ምግብ በምን አንጀቴ ጨክኜ ጉርጓድ ውስጥ እንትን ነው የባሰውን አታምጣ። ምን እያልክ ነው እንዴ? አይ ጨካኝ ድፍረቴ እንዴት እንደመጣሁ ራሴ ነው። እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃ ሊፉበት አባብናት ኧረ አባብናት እንዴት አደርሽ? ደህና አድረሻል? አረፈድ ድግሱ ምኑ እንዴት ሆነልሽ? ተጠማመቀልሽ? እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ። ስጣት እስቲ ትብላ ምግቡ። አዎ ለውሻ አዎ አመማት መሰለኝ። ትብላ። አዎ ትብላ፣ ስጣት። ውሻዋ እንዴ ውሰድላት አልኩ እኮ። እሺ ለሷ አዎ ውሰድላት።